መስከረም ሲጠባ ወደ አገሬ ልግባ እንኳን አደረሰሽ እናት ዓለም ውዴ የመኖሬ ዋርታ ክብሬ ነሽ ኩራቴ እንዳይከፋሽማ ሆድሽ እንዳይባባ ይኸው መጣኩልሽ መስከረም ሲጠባ እዮሃ አበባዬ አበባ አበባዬ በፈጠርሽው ጥበብ በእንቁ እጣትሽ በአገር ልብስ ተውበን ሙሉ ሆኗል ቤትሽ መስከረምን መስለሽ እንዳደይ አበባ በልጆችሽ መሃል ደርቤልን ካባ እዮሃ አበባዬ አበባ አበባዬ የምስራች ዞን አዲስ ዓመት ገባ እንባ ዘመን ይውጣ የደስታ ቀን ይግባ ሜዳና ተራራው አጊጦ በአበባ አዲስ ዘመን ገባ ጥርና ሚያዝያ ጎተራው ይሙላበት ፍቅረኛሞች ሁሉ እንዲሞሸሩበት ማርከነ ወለላው ወደ ቤት ሲገባ ያላገባም ያገባ እሸትና አዝመራው ወደ ቤት ሲገባ ያላገባም ያገባ ዘመን ሲለወጥ ተስፋ ሰንቆ የተኳረፈ ሁሉም ሰው ታርቆ ይታዘቡቶ በየሰፈሩ በደቡ አንድ ላይ ችቦ ሲያበሩ አምላክ ዘመኑ ይባርክልን ከዓመት እስከ ዓመት እንዳይለየን ከዘመን ዘመን እንዳይለየን ዓመት እስከ ዓመት እንዳይለየን 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 የምሕረት ዘመን ያደርግልን እንዳይለየን እንዳይለየን የሰላም አገር ያደርግልን እንዳይለየን እንዳይለየን የአንድነት አገር ያደርግልን እዮሃ አበባዬ አበባ አበባዬ ፍቅርና ሰላም በየቤቱ ገብቶ መሶቢ ሳይጎድል ሁሉም ይጥገብ በልቶ እንዲህ እንዳማረብን ከወዳጅ ዘመድ ጋር እንዴት ያስደስታል አውደ ዓመት ከእናት ጋር እዮሃ አበባዬ አበባ አበባዬ የአብሮነት ፍቅራችን ውበቱ እንዳይጠፋ ያለው እንዲረዳ ለሌለው አካፍሎ ያኑርን ትእዛዝ በፍቅር አዋዶ ከችግር አላቆ ያዘነው ተጽናንቶ
የተከፋው ስቆ የሀገሬ ልጆች በዓለም ላይ ያላችሁ ይብዛ ሰላማችሁ። የኢትዮጵያ ልጆች በዓለም ዙሪያ ያላችሁ ይብዛ ሰላማችሁ። ዘመን ሲለወጥ ተስፋ ሰንቆ የተኳረፈ ሁሉም ሰው ታርቆ ይታዘቡቱ በየሰፈሩ በደቡ አንድ ላይ ችቦ ሲያበሩ እንዴት ያምራል ባህላችን ዓመት እስከ ዓመት እንዳይለየን ከዘመን ዘመን እንዳይለየን ዓመት እስከ ዓመት እንዳይለየን 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 የፍቅር ሀገር አድርግልን እንዳይለየን እንዳይለየን የሰላም ሀገር አድርግልን እንዳይለየን እንዳይለየን የጠጋብ ሀገር አድርግልን ሴራ ሳይገባችሁ የመንግስትን ወንበር ለማስጠበቅ በግዳጅ የሚሆነው ሆን ብላችሁ የመጣችሁ ነገር ግን በውጊያ የተማረካችሁ ናችሁ። በህይወት በመትረፋችሁና 2018ን በማየታችሁ እንኳን ደስ አላችሁ። አመት እንኳን አሸጋገራችሁ። ቤተሰቦቻችሁ ጋር ተገናኝታችሁ እንደዚህ ነበረ። ፋኖ የዋህ ነው፣ ቅን ነው፣ ለሰው ሀሳቢ ነው፣ ታማኝ ነው፣ ሰውን አይበድልም፣ ሰው አይገፋም፣ ማንኛውን ብሔር እንደራሱ ብሔር አድርጎ የሚመለከት ነው ብላችሁ መልእክት እንድታስተላልፉ ነው። በእቺ አጋጣሚ መልእክቴን ለማስተላለፍ እንኳን አደረሳችሁ። መምህር ምስጋናው ጋር ይባላለሁ። የኢንጂነር ተመስገን ደሴ የፖለቲካ ዘርፍ ኃላፊ ነኝ። በድጋሚ እናንተን ከዛ መከራ ከዛ ሰዓት አወጡ እንኳን ለዚያ በቃችሁ፣ እንኳን ከኛ ጋር ቀላቀላችሁ። በተረፈ ያው ማየት ማመን ነው። ምናልባት መንግስት ለራሱ ፖለቲካ ፍጆታ የሚያወራው የሚያስወራው እጅግ በጣም መከራ እንደምትታረዱ እንደምትገደሉ አይነት ሳቢ ነው የሚነግራችሁ። ምናልባት ይህን ፕሮግራም የሚከታተል ሌላ አካልም ካለ መከላከያ አባላትም ካለ እኛ እንደዛ አይደለም። እኛ የወጣ ነው ምናልባት በደል በዝቶ ነጻነት አጠን በጭቆና በተገፎ ነው እና የወጣ ነው። እነዚህ ወንድሞቻችንን ስላገኘናቸው ዝም ብለን የምናድ የምንገድል ሰዎች አይደለም። ይህን እንድትረዱ እፈልጋለሁ። ምናልባት የምትከታተሉ ሰዎች ካላችሁ ከዛ በተረፈ እንደው እዛ ለቀረው ሰራዊትና አባላት የማስተላለፈው ፕሮግራም ቢኖረኝ አንደኛ የሀገር መከላከያ ሰራዊት ማለት እኔም ለ5 ዓመት ስለቆየሁበት አውቃለሁ። የሀገር መከላከያ ሰራዊት ማለት ሀገር የሚጠብቅ ድንበር የሚጠብቅ ህዝብ የሚጠብቅ እንጂ ዝም ብሎ ተኩስ ስለተባለ በማንም ላይ ተነስቶ የሚተኩስ አይደለም። ህጉም እንደዛ አይደለም፣ ሞራሉም እንደዛም አይደለም። ምናልባት የሀገር መከላከያ ሰራዊት የሚባለው ከኢትዮጵያ ህዝብ በፊት እኔ ሙቼ በእኔ ደም ላይ በእኔ አጥንት ላይ የኢትዮጵያ ህዝብ ማንነት እንዲከበር፣ ነጻነቱ እንዲከበር፣ ሉዓላዊነት እንዲከበር፣ ድንበር እንዲከበር ነው ተልእኮ። አሁን ያለው ግን እንደዛ አይደለም። አሁን ያለው የመከላከያ ሰራዊት ሳይሆን ምናልባት በግለሰቦች የተጓደነ ቡድን እና የእነ አብይ አህመድ ወንበርና መሰሎቹን ስልጣን ለማስጠበቅ ካልሆነ በስተቀር ለሀገር የሚያስብ ለሉዓላዊነት የሚያስብ ለህዝብ የሚያስብ መከላከያ አይደለም ብለን እያመን ያለ ነው። ወደ ውስጣችሁ ወስዳችሁ በዚያም ናችሁ። አሁንም የሀገር መከላከያ ተቋሙን ክብር ለመጠበቅ ሲባል ይህን ፕሮግራም ተከታትላችሁ ከአሁን በኋላ ከወንድሞቻችሁ ጋር አትታኮሱ፣ በህዝባችሁ ላይ አትተኩሱ፣ በእናት በአባቶቻችሁ ላይ አትተኩሱ፣ እህታችሁን አትደፍሩ። ምናልባት እንደው ሌላም ነገር ካለ ከዛ ተቆጠቡና ህሊናችሁን መልሳችሁ ለሀገራችሁ፣ ለህዝባችሁ፣ ለሉዓላዊነታችሁ ቁሙ እላለሁ። ከዛ በተረፈ ምናልባት በጋራ መቃወም ካለብን አሁንም ቢሆን እኛ በዛ ልክ አይደለም። በኢትዮጵያዊነታችን እናምናለን፣ በአማራነታችን እናምናለን። የኢትዮጵያ ክብር፣ የኢትዮጵያ ታሪክ ወደ ማንነቷ ወደ ነበረችበት ወደ ልዕልናዋ እንድትመለስ እንፈልጋለን። ስለዚህ ይሄን ወሮ በላና ምናልባት ለህዝብ ያልቆመ ለሀገር ያልቆመ ሀገር ፈርሳለሁ ወደ መጣን ስርዓት በጋራ እንገርስስ።
እንደዚህ እንደ ወንድሞቻችሁ ወደ ፋኖ ተቀላቀሉ፣ ወደኛኑ በጋራ ይህን ስርዓት እናስወግድ። ነገ ከነገ በኋላ በኢትዮጵያነታችን በጋራ አብረን እየዘመርን እየጨፈርን በማንነታችን ቁመን የሀገራችንን ታሪክና ልዕልና ወደ ነበረችበት እንመልስ የሚል መልእክት አለኝ። እናንተን እንኳንም በድጋሜ ለ2018 ዓመተ ምህረት ማለትም ከዘመነ ማቴዎስ ወደ ዘመነ ማርቆስ እንኳን አሸጋገራችሁ እላለሁ። ምናልባት ይህን አዲስ ዓመት የመልካም ጊዜ ያድርግላችሁ፣ የሰላም ጊዜ ያድርግላችሁ፣ የነጻነት ጊዜ ያድርግላችሁ፣ የፍትህና የአንድነት ጊዜ ያድርግልን። ጨርሻለሁ። መደገመተ ባላለው የኢንጂነር ክብር ተመስገን ብርቄ ምክትል ሰብሳቢ። ወንድሞች እንኳን በሰላም መጣችሁ። እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ። ያው 2017 እናንተ 2017 ነሐሴ 8 እናንተ ከህይወት የተረፋችሁ በህይወት የሰነበታችሁበት ከዛ ማት የተረፋችሁበት አጋጣሚ ነው። እንኳን ለዚህ ቀን አበቃችሁ በድጋሚ። መልካም እንግዲህ ምን እንደምል እንኳን ትንሽ ይከብደኛል። እነዚህ ጓዶች አስጨራሽ ውጊያ ተዋግተው ካዘናቸውን ዘግዝከው ከጨረሱ በላይ የተያዙ ኃይሎች ናቸው። ተዋግተውናል፣ ብዙ ዋጋ ከፍለናል፣ ብዙ ዋጋ ከፍለን የያዝናቸው። ነገር ግን ዛሬ ላይ አመጣን አሳክመን እያበላን እያጠጣን ምኝታቸውንም ልብሳቸውንም ቀይረን ያለንበት አጋጣሚ አለ። እንክብካቤያችን ለምሳሌ እንደ ዛሬም ብናነሳ አዲስ አመት ነው እየተቀበልን ያለን። አዲስ አመት እየተቀበልን ያለ ነው። አዲስ አመት በዓል ስናከብር እነዚህን ልጆች ወይም እነዚህ የብርሃኑ ጁላ ጦር ወታደር የነበሩ ናቸው። እንደኛ ነው አመት በዓል እያዋልናቸው ያለ። ከኛ የተለየ ምንም ነገር የለም። ምክንያቱም እኛ ሌላ ቦታ ወይንም ከኛ ሆኖ አያውቅም እንጂ ከፋኖ አንድ ፋኖ ቢማረክ ስርዓቱ አሸንፎና ማርኮ ስለማያቀለት ነው የሚያተወዛ። እኛ ግን አንደኛ አሸናፊዎች ነን። ካሸነፍ እንደዛ አይነት ንጹሃን ማረድ ሱስ የለብንም። ሰው ልናርድ ወይም የሰው ደም ናፍቆን የወጣን ሰዎች አይደለም። ሲቀጥል ደግሞ እኛ ከስርዓቱ የምንሻልበትን መንገድ የምናሳየው በዚህ ልክ ነው። ርቀታችን ልዩነታችን በዚህ ልክ ይለካል፣ በዚህ መስመር ይለካል በግልጽ። እነሱ ንጹሃን እየገደሉ ነው። ንጹሃን ወንድሞቻችን ምንም የማያውቁ ልጆች በአሰቃቂ ሁኔታ ደንበጫ ከተማ ላይ ገለውናል። አድገው ያልጨረሱ ወንድሞቻችን። እኛ ደግሞ ማርከናል። ከማረክን በኋላ በዚህ ልክ ተንከባክበን ለቤተሰቦቻቸው የምናበቃበት እድል እንፈጥራለን። መግደል ለኛ በፍጹም ባህላችን፣ ወጋችንም ልምዳችንም አይደለም። በእምነታችንም በማንነታችንም አልተፈቀደም። ስለዚህ ወንድሞች ተንከባክበን ከትግል በኋላ እንደምንሸኛቸው እርግጠኛ ነኝ። በዚህ እንዳትጠራጠሩ። ከዚህ መካከል ግን እንደው ማስተላለፍ የምፈልጋት አንድ ነገር አለች። ከነዚህ ጓዶች መካከል በፍላጎት ይገባል፣ ታፍሶ ይገባል። አሁንም ወደኛ ብናመጣው የሚጠቅመን ሰው ከነዚህ ልጆች መካከል አግኝተናል። ወደኛ አምጥተን ብናታግለው ይጠቅመናል የምንለውን ሰው አግኝተናል። በግልጽ ስንዋጋ በነበረበት ሰዓት ለምሳሌ 2016 አካባቢ ቦምብ ሳይፈታ የሚወረወረልን ታጋይ ነበር። ካዘና እንደሞላ ቦምብ አስመስሮ ምሽግ ላይ የሚወረወረልን ታጋይ ነበር። በስርዓቱ ግን ታፍኖ ወደኛ እንዳይመጣ ከፊትም ከኋላ ማፈሙዝ ሆኖበት ግን እዛ ውስጥ ሆኖ ቦምብ የሚወረወረልን ነበር፣ ካዘና የሚወረወረልን ነበር እንደሞላ። ይሄ ማለት ትግሉን ይደግፋል። ሞት ስለሆነበት ግን እኛን እየደገፈ ሞት ስለሚፈልግ ነው። ያንን ቦምብ ለኛ ጥሎት መልሰን እሱ ላይ እንደንጥለው ነው የሚፈልግ። በዚህ ልክ ምን ለማለት ፈልጌ ነው? በዋናነት ስርዓቱ አፍኖ ያስቀመጣቸው ብዙ ለትግሉ ለኛ ትግል ደጋፊ የኛ ትግል ደጋፊ ሆኑ ስርዓቱን ግን የማይፈልጉት ስርዓቱ አፍኖ የያዛቸው በስርዓቱ ታፍኖ የተቀመጡ ታጋዮች አሉ። እነሱንም ደግሞ በቅርብ ቀን እናመጣቸዋለን በእርግጠኝነት። እኛም እስከ ጫፍ ከተማዋን በሙሉ ከኛ ወረዳ 2 ቀበሌ ላይ ያውም እናያችንን በከፊል ብዙ የሚውለው እኛ እስከ ጥግ ሄደን ስናስጨንቀው ነው የሚሉን። እንደዚህ አይነት ወንድሞችን ዛሬም እያስመጣናቸው እስከ ሙሉ ትጥቃቸው እየመጡ ነው። ነገም እንቀበላቸዋለን ወንድሞቻችን። እንደው ምናልባት እቺን መልእክት ሰማት ከሆነ አብይ አህመድ ገዳይ ነው፣ ለማንም አይበጅም፣ ለኦሮሞም ለአማራም ለየትኛውም ኢትዮጵያ ብሔር ብሔረሰብ አይጠቅም፣ የትኛውም ብሔር ብሔረሰብ አይወክልም።
የሰይጣን መልእክተኛ ነው። ስለዚህ በግፍ አትገደሉ፣ አትጨፍጨፉ። ኑ ልክ አይደለም ከታችሁ የምትመጡትን ቀርቶ ማርከን ያዝናቸውን በዚህ ልክ ተንከባክበን እንደምንሸኝ በአማራዊ እሴት በአማራዊ ወግና ባህል በእምነታችንም ተንከባክበን እንሸኛቸዋለን። ለዚህም በዚህ ልክ መጥቶ እኛ ከዚህ ከተናገርናቸው ወይንም ከዚህ ከአማራ ፋኖ በጎጃም ህግ ከእምነታችን ውጭ ከቶ የመጣን ማርከን ያዝነውን በፍጹም በእንክብካቤ ከመሸኘት ውጭ ሌላ አናደርግም። ይህንን በብርጌዳችንና በሰማዕታት ስም ማረጋገጥ እፈልጋለሁ። አመሰግናለሁ። ወንድሞች እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ እላለሁ። በድጋሚ አመሰግናለሁ። እንኳን ለ2017 ወደ 2018 የዘመን መለወጫ በዓል በሰላም አደረሳችሁ። ከዚህ በመቀጠል ምናልባት ወንድሞቼ ሰፋ አድርገው ዘርዝረውታል፣ ተናግረውታል። እኔን እንኳን አደረሳችሁ ለማለት ነው። እንደተባለው እንግዲህ ለምስክርነት መታየት የሚቻለው እናንተ የምታውቁት ይሄን ሁለተኛ ነው የማረክ ነው። አምና 72ኛ ክፍለ ጦር የዛሬ 2 ዓመት ተምጫ ላይ 72ኛ ስትደመሰስ በዚያ ልክ ማርከ ነው። እሱም ያውቃል። ብዙ የሚሆን የመከላከያ ሰራዊት አባል ቁስለኛውን እንኳን ያውቃሉ። የኛ ልጆች መሬት ቢተኙ ይሻላል ምርኮኛ መሬት ከሚተኛ እያልን ሆስፒታል ስናስገባ ምርኮኛውን ነበረ አልጋ ላይ የምናስተኛው። እነ ኮሎኔል ሰጥየም በተቆጣጠሩ ጊዜ አይተዋል፣ ያውቃሉ። ከዛም በኋላ ምርኮኛ እንኳን ያን ቁስለኛ ስንወጣ ከተማውን ለቀን ስንወጣ መንግስት ታንክና ታንክ አለው። በጊዜው ስንወጣ ያንን ምርኮኛ ወንድማችን እንደሆነ ስላወቅነ እዛው የገባ አካል ተቀብሎ ቢያድን ያድነው፣ ቢረሽንም ይረሽነው፣ ምንም ማድረግ አንችልም። ይሄንን ሁሉ ምርኮኛ ቁስለኛ ተሸክመን መውሰድ አንችልም። እኛም ከከተማ ወጠን ወደ ጫካው ዳር ነው የምንሆን የሚል ማስተኛም ስለሌለን ጥጥታ ነው። ይሄን እውነታው ምነግራችሁ ነገር እናንተም ሰምታችሁ ይሆናል። በጣም የማይተርፉትና በዚያ ልክ የማይሆኑትን ሕክምና ሲሰጣቸው ትንሽ ቁስል ያላቸውን አውቀህ ነው መሳሪያ የሰጠ ተብለው ተረሽነዋል። የገዛ ወታደሩ ረሽኗል። አውቀህ ነው መሳሪያ የሰጠህ እንጂ አንተ በዚህ ልክ መማረክ አትችልም ነበር ተብሎ ሰበብ እየተሰጠ በዚያ ልክ እኛ ምርኮኛ አንገልም ብለን ጥለን ሄድ ነው እንጂ እንደ ሰው ሊመታን እንደመጣው ጠላት ወይም እንደተዋጋን ጠላት አስበን ጠላት ነው ብለን ብናስብ እንድሮ የማረከውን ቁስለኛ እዛው ላይ ሆስፒታል ላይ ረሽነን ጥለን ሄድ እንችል ነበር። እናንተም ስለሰማችሁ ነው ስላያችሁ ነው። ዛሬም እናንተን አይታችኋል። ስንዋጋ በ2017 ስንተኛው ወር ነው? 08/12 2017 ከእናንተ መካከል ብዙዎቻችሁ ጥይት ጨርሳችሁ እጅ ሰጣችሁ አላችሁ። በግልጽ የምንነጋገረው ቆስላችሁ 4-5 በላይ እጅ ሰጣችሁ አላችሁ። ሌሎቻችሁም በዚያ ልክ ያው ተኩስ ሲበዛ በፍላጎት ሰጣችሁ አላችሁ። ግን በዚህ ልክ እኛ ጥይት ጨርሳችሁ ነው ያዝናችሁ ብለን ተማርካችኋል። ወንድሞቻችን ናችሁ። በዚህ ልክ አማራ ይገላችኋል፣ አማራ ያርዳችኋል። ወይም ደግሞ እዚያ ስትነገሩ ይሄ ጥንፈኛ ፋኖ ኢትዮጵያ ሊያፈርሳት ነው ተብሎ በዚህ ልክ ጥንፋስ ይዞ ስላመጣችሁ እኛ ልጆቻችን ናችሁ አስተምረን ኢትዮጵያን ነገ ተነገ ወዲያ እንድትገነቡ ስለምናስብ እንደናንተ ያለው ወጣት ገለን ነገ ሀገር ተረካቢ ስለምንሆን ኢትዮጵያ የሚያሳድጋት ወጣት ወይም ደግሞ የሚረከባት ወጣት ስለምናጣ እናንተ መግደል አንፈልግም። በዚህ ልክም እያያችሁ ነው። የኛ የፋኖ አባል የሚበላውን አብረን እያበላን ነው፣ እያጠጣን ነው። ዛሬም አመት በዓል ስንውል ከእናንተ ጋር ነው። ስለዚህ በዚህ ልክ ነው ያለው ነገር። ስለዚህ ምናልባት እኔ መልእክት ማስተላልፈው ከዚህ በፊትም እያስተላለፉ ነው። እባካችሁ
ኢትዮጵያን ለማይፈልጉ አመራሮች በየጊዜው ብሔርን እንወክላለን እያሉ ብሔርን የማይወክሉ የራሳቸውን ጥቅም የሚያስፋፉ ነገር ግን ኢትዮጵያ እንደ ኢትዮጵያ የሚገነባ መንግስት ቢሆን የኢትዮጵያን ሐሳብ ተቀብሎ ህዝብን ተሞት ያድን ነበር። የብሔሮች ጠቃሚ እየመሰለ በየጊዜው መንግስት ተመንግስት እየተለዋወጠ የደሃ ልጅ እያመጣ እየጨፈጨፈ ነው ስልጣኑን ለማስከበርና የራሱን ጥቅም አካብቶ ወደ ውጭ ሀገር ለመውጣት። ተመንግስቱ ኃይለ ማርያም ጀምረን ማያት እንችላለን። ሲቀጥል ከህዋት ጀምረን የህዋት አንዳንድ መሪዎች የትግራይን ማህበረሰብ እንደሚወክሉ አድርገው የትግራይን እናቶች ያለ ኢኮኖሚ ያለ ምንም ዋጋ መከራ አስከፍለዋቸዋል። ዛሬም የኦሮሚያ ማህበረሰብ እነ ሽመልስ አብዲሳ እነ ለማ መገርሳ እና አዳነች አቤቤ እና ሀቢ በዚህ ልክ እየሆኑ እናንተን የመሰለ ወጣት እያመጡ ከህዝባችሁ ጋር እያጋጠሙ ነው። ስለዚህ እናንተ በዚህ ልክ ነገ ተነገ ወዲያም አደራ የምንላችሁ ሀገር ተረካቢዎች ናችሁ። እውነተኛውን ከደረሳችሁበት ስንሸኛችሁ በምትቀላቀሉበት ማህበረሰብ ዘንድ ሂዳችሁ እውነታውን አውጡልን፣ እውነታውን ተናገሩልን። ምክንያቱም እኛ ቢያመጣ ችግር የለብንም። በግልጽ ፈክረን የምንናገረው ከማለቅ ውጭ ሌላ ምንም የሚያመጣው ፋይዳ የለውም ከማለቅ ውጭ። ነገር ግን ለምን ያልቃል? ለምን የኢትዮጵያ ወጣት ይመታል? ለምን ይጨርሳል? በእነ ሽመልስ አብዲሳ ሴራ ይሄ ነው ያለው ነገር። ከዚህ በተረፈ በዱር በገደሉ ራበን ጠማን ሳትሉ የህዝባችሁን ነጻነት ለማስከበር የምትንከራተቱ የአማራ ፋኖ ልጆች እና አመራሮች በትግላችን ጠንክረን አንድነታችንን አበርትተን የውስጥ ችግራችንን ፈተን በዚህ ልክ እንደነዚህ ያሉ ወንድሞቻችን ወደ ውጊያ ስንገባ እጅ ከሰጡ አንዲትም ሳነካ በዚህ ልክ ገንብተን በዚህ ልክ አስተምረን ወደ የቤተሰባቸው እንድንመልሳቸው ስል ጥሪን አስተላልፋለሁ። ከመጀመሪያው ስሜ ኢሳያስ ዳን ይባላል እና እኛ ሁለተኛ 2017 12ኛ ወር ቀን 8 እኛ ላይ የደረሰው ጉዳቱ ያንን ከዛ ቦታ እኛ እስከዚህ ያመጡ እነዚህ አመራሮች ስለኛም ጭምር በወታደርነት ያው ለምሳሌ በግሬጀር የተሸከመ ነው። እኛ አሁን ግን እነሱ ደግሞ ግሬጀርኛ ራሱ ዛለንም ግን ከዛ እነሱ በራሳቸው አሰርቶ መነሳት የማይችሉና መሄድ የማይችሉንም አሸክሞ እስከ ሆስፒታል ድረስ አድርሶ ታክሞ ገና አሁን ተሽሏል። እነም ራሱ አሁን ጉዳት የደረሰበት አሁን እየተሻለች ነው። እንገብካበን በሰላም ያው ለንም እየተደረገች ነው። እነም በደና እየበላ በደና እየኖርኩ ነው እና እዛ ያቀረበ ወታደር አሁን ከኛ የሚታየው ነገር አሁን የሚለቀቀው እኛ እንደ ሞተን ነው የምቆጥረው። እኛ ግን በቦታ አለን። እዛ ቦታ ጋር መስበቆ ሌላ ነው እና የሰው ልጅ በየቦታው እየቀረ አመራሮች የበላይ የኛን ደሞዝ ብቻ ለመሙላት ነው እንጂ የማንም የደሃ ልጅ መፍቶ አይከበርም። የገረኛ በየትም በሚትረገጥበት ቦታ ለሞት ነው እንጂ ለማዋጋት ነው ወይ የሱ መፍት ይከበራል ማለት ይሄ በእርግጥ እኔ ያየው ነገር አይደለም። 3 አመት ውስጥ ያየው ነገር የሰው ልጅ እየቀበረን ከ300 በላይ ሰው ነው እኔ ያየው። ከነጋር ነበረው ከ300 ሁለት ሰው ነው አሁን እኛ ቀረን በወት እና ዛሬ እኛ ላይ የደረሰው እኛ በወት መኖራችን ትልቅ ነው። እቺን ቀን 2018 ዛሬ ለማየት እነዚህ ቀን ያበቃው ያው ተመስገን ለማለት ነው። ሰዎች ያው እኔ በወት መኖርን ያው ትልቅ ነው እና የፋኖ የደንበጫ ያው በእነሱ እጅ ነው ያለን። ያው ሌላ ነገር እንዳታስቡ ያው እኔ ደህና ነኝ። እንኳን አደረሰ ለማለት አሳስባለሁ።